እሷ ግን አላወልቅም ማለች ምናምን። ቢሮዋ ደግሞ ምን ብትል ጥሩ ነው እና ምን ችግር አለ? ሰሪ አይደለም ወይ እየመጣሽው ለምን አታወልቂ ምናምን አለችኝ። በመጣሽበት ፕሌን ተመልሰሽ ትሄጃታለሽ አለች። እሄዳለሁ፣ የምሄደው ወደ እናቴ ቤት ነው እንጂ አስፋልት አልወድቅ፣ እሄዳለሁ፣ የፈለገ ታሪክ ይምጣ አላወልቅም አልኳት። ከዛ 3 ቀን 4 ቀን ሳምንት ሙሉ ጨቀጨቁኝ አልኩሽ። 4 ሴቶች ናቸው ጨቀጨቁኝ። በቃ አልፈልግም መልሱኝ አልኩ። የፈለገ ነገር ይምጣ ክሬን አላወልቅም መልሱኝ አልኩ። ከዛ በኋላ ስታይን ስራ ስሰራ ምናምን እንግዲህ በዛ ገና በአዲስነት የቋንቋ አልችል ትንሽ እንግሊዘኛ ነው የምሞክረው። እንደዚህ ቤት ጣቢ ሲሉኝ አጥባለሁ፣ በረንዳ ጣቢ ሲሉኝ አጥባለሁ። በዛን ሰዓት ምንም አልችልም። እኔ ራሴ ስመጣ ህጻን ልጅ ነኝ። ከዛ በኋላ በምን እንደተግባባ አላውቅም። ዝም አለች። ከዛ እነሱ ዝም ሲሉ እኔ ምን ማለት ጀመርኩ? ውሰዱኝ እንጂ ማርያምን ውሰዱኝ እንጂ ምን ነው ረሳችሁት? ክርሽን ካላወለቅሽ አሰሪኝ ብለሽ እኔ ደግሞ ክሬን ሰላም